የኢትዮጵያ ጉዳይ በጣም ነው የሚያሳዝነኝ። የትግራዩ ጦርነት 49 ቢሊዮን ዶላር ዲቫውር አርጓል እየተባልን ነው። እምሽክ አርጎ በልቷል ማለት ነው። በ49 ቢሊዮን ዶላር ምን ልንሰራ እንችል ነበረ? በ49 ቢሊዮን ዶላር 13 ህዳሴ ግድቦችን መገንባት እንችላለን። በ49 ቢሊዮን ዶላር ለ3 ሚሊዮን ስራ አጥ ወጣቶች 1 ሚሊዮን ብር ሰጥተን ስራ አጥነትን ልናስወግድ እንችላለን። በ49 ቢሊዮን ዶላር ከ200 በላይ እንደ ዳንጎቴ አይነት ሲሚንቶ ፋብሪካዎች ከፍተን በጣም ብዙ ሺህ የስራ ዕድል መክፈት እንችላለን። በ49 ቢሊዮን ዶላር ይሄ አምባሳደር ጋር ያለው ትልቁ የንግድ ባንክ ኦፊስ ማለት ነው፣ እንደሱ አይነት ከ200 በላይ መገንባት እንችላለን። በ49 ቢሊዮን ዶላር ጀርመን ክላስ የሆኑ 1600 ሪፈራል ሆስፒታሎች ገንብተን የአፍሪካ የጤና ችግርን ልናስወግድ እንችላለን። በ49 ቢሊዮን ዶላር ኢትዮጵያ ውስጥ 220 ሺህ ገደማ የሚቆጠሩ ሴተኛ አዳሪዎች አሉ። 150 ሺህ የሚገመቱ ጎዳና ተዳዳሪ ህፃናት አሉ። ሌላ ደግሞ 600 ሺህ የሚገመቱ ጎዳና ተዳዳሪዎች አሉ። ጧሪ ያጡ አረጋውያን ምናምን እንደዚህ መንገድ ላይ ወድቀው የቀሩት ማለት ነው። 1 ሚሊዮን ብንላቸው እነዚህ ሁሉ ለነዚህ 1 ሚሊዮን ማለት ነው ባለ 3 መኝታ ፈርኒሽ የተደረገ አርገንላቸው 1 ሚሊዮን ብር መንቀሳቀሻ ልንሰጣቸው እንችላለን። ለ1 ሚሊዮን ሰዎች ማለት ነው በዚህ ብር